ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ካስነሳው በኋላ አልዓዛር ወዳጄ ተነስ ካለው በኋላ ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት ማነኝ አለ? እኔ ነኝ። የሚገድልም የማድንም የምኮንንም የማጸድቅም የምፈርድም የማድንም እኔ ነኝ። ትንሣኤና ሕይወት እኔ ነኝ አለ። ያጣነውን ክብር በመስጠት የልጅነታችንን ጸጋ በማልበስ አባ አባ ብለን የምንጠራበትን ልጅነት በመስጠት ኢየሱስ ክርስቶስ በኩራችን ነው። ነፍሳትን ከሲኦል በማውጣት በኩራችን ነው። ወደ መንግስቱ ወደ ዘላለማዊው ርስቱ በማስገባት ኢየሱስ ክርስቶስ ምናችን ነው? በኩራችን ነው። ከዚህ የተነሳ ቅዱስ ጳውሎስ ክርስቶስ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነሳ አለ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። የትምህርታችንም ርዕስ ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ክብርና ምስጋና ለስሙ ይሁን። እስቲ አመስግኑት እግዚአብሔር። አሁን ግን በልሁላችሁ ክርስቶስ በኩራት ሆኖ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ይህ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ጀምሮ የምናገኘው ቃል ነው። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንዲሞቱ እንዲሁ ሁሉ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉ ይለናል። ሞት የመጣበትን መንገድ ተናግሯል። ሞት የተሸነፈበትን መንገድ አስቀምጧል። ሞት ወደ ዓለም የመጣበትን ምክንያት ገልጧል። ሞት ከዓለም የተወገደበትን ደግሞ መዳናችን የተረጋገጠበትን የምስራቹንም ነግሮናል ቅዱስ ጳውሎስ። አሁን ግን ነው የሚለው ክርስቶስ ላንቀላፉት በሲኦል ባርነት በዲያብሎስ ግዞት ለወደቁት የሞት ኃይል ለጸናባቸው የሲኦል ፍርድ ለታተመባቸው በባርነት ለተያዙ ነፃ ይወጡ ዘንድ ከጨለማ ወደ ብርሃን እንወጣ ዘንድ ክርስቶስ ላንቀላፉት በኩራት ሆኖ ተነሳ አለ። በኩራት ሆኖ ከሙታን መካከል ተነስቷል። ሞት በአንድ ሰው ምክንያት ወደ ዓለም መጥቷል አለ። አዎ በመጀመሪያው ሰው በአዳም ምክንያት ወደ ዓለም የመጣው ሞት ከክብር ያሳነሰን ሞት፣ ልጅነትን ያሳጣን ሞት፣ የሲኦል ቁራኝነት በሲኦል ቁራኝነት እንኖር ዘንድ የተፈረደብን ሞት በዳግማዊው አዳም በኢየሱስ ክርስቶስ ምክንያት ይህ ሞት በሰው ልጆች ምክንያት የመጣው ሞት በሰው ምክንያት ከዓለም ተወግዷል አለ። ከሰማያ ሰማያት በወረደው ከመቤታችን ከቅድስት ድንግል ማርያም በተወለደው በአጭር ቁመት በጠባብ ደረት በዚህ ምድር በተገለጠው የሰውን ልጅ ለማዳን ሰማያትን ቀዶ ወደዚህ ምድር የመጣው ስለኔና ስለናንተ መከራ በተቀበለው ሞታችንን በሞቱ በሻረው በኢየሱስ ክርስቶስ ትንሣኤያችን ተረጋግጧል። ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል አለ። ቤተ ክርስቲያናችን
የክርስቶስን የትንሣኤያችን በኩር ብላ ስትጠራው፣ የሕይወታችን በኩር ብላ ስትጠራው ብዙ ምክንያቶችን አስቀምጣ ነው። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች፣ አዎ በመጀመሪያው ሰው በአዳም ምክንያት የመጣው ሞት በትንሣኤያችን በኩር በሆነው በኢየሱስ ክርስቶስ ሲወገድ፣ የትንሣኤያችን በኩር የሆነው ኢየሱስ ክርስቶስ ለምን በኩር ተባለ ከተባለ መሰረታዊ የሆኑ 5 ነገሮችን እናያለን። የመጀመሪያው ገና ዓለም ሳይፈጠር ዘመን ሳይቆጠር ይህንን ዓለም በመፍጠር ይህንንም ዓለም በማሳለፍ በመግቦቱ በጠባቆቱ በገዥነቱ በኩር ተብሏል ኢየሱስ ክርስቶስ። ዓለም ሳይፈጠር ዘመን ሳይቆጠር ነበረ እርሱ። አዎ ለቀዳማዊነቱ ጥንት ለዳህራዊነቱ ተፍጻሜት የሌለው አምላክ ስለሆነ ፍጻሜ የሌለው ጌታ ስለሆነ ይህንንም ዓለም አሳልፎ የሚኖር እርሱ ስለሆነ ይህንንም ዓለም ካለመኖር ወደ መኖር ያመጣ እርሱ ስለሆነ በኩር ተብሏል። ከዚህ የተነሳ ነው ቅዱስ ጳውሎስም ላንቀላፉት በኩር ሆኖ ከሙታን መካከል ተነሳ አለ። ሌላው ኦርቶዶክሳውያን አምላካችን እግዚአብሔር ወይንም መድኃኒታችን ኢየሱስ ክርስቶስ በኩር የተባለበት ትልቁ ምክንያት አዎ በመመስገን በኩራችን ነው። ቅዱሳን ቢመሰገኑ ቢወደሱ ስለተሰጣቸው ጸጋ ነው። ቅዱሳንን በጸጋ ያጎናጸፈ እርሱ ግን በባህሪው ምንድነው? ምስጉን ነው። በባህሪው ቅዱስ ነው። የማይሾሙት ዘላለማዊ ንጉሥ ነው። ቅዱስ አምላክ ነው። ስለዚህ እርሱ በባህሪው ቅዱስ ስለሆነ በባህሪው ምስጉን ስለሆነ ቅዱሳን ቢያመሰግኑት ምስጋናቸው የሚጨመርላቸው ለነርሱ ነው። ቢያመሰግኑትም ባያመሰግኑትም የሚጎድልበት አንዳች ነገር የለም። በባህሪው እርሱ ምስጉን ነው። ስለዚህ በመመስገን ምስጋና የባህሪው ስለሆነ ውዳሴ የባህሪው ስለሆነ እርሱ በኩር ተብሏል። በመመስገን በኩር ነው። በዓለመ መላእክት በሰማያት በዓለመ መላእክት ሲመሰገን ይኖራል። በምድር በደቂቀ አዳም በፍጥረት ሁሉ ሲመሰገን ይኖራል። ሁሉም ፍጥረት ሁሉ እርሱን ያመሰግነዋል። በባህሪው ምስጉን ስለሆነ በኩር ተብሏል። በሦስተኛ ደረጃ ቅዱስ ጳውሎስ እንደተናገረው ወደ ተነሳንበትም ሐሳብ የሚያመጣን መድኃኒታችን ኢየሱስ ክርስቶስ በኩር የተባለው በትንሣኤው በኩራችን ነው። በትንሣኤው ምናችን ነው? ደህና መሻችሁ። በትንሣኤው ምናችን ነው? በኩራችን ነው። የሞትን ማሰሪያ አጥፍቶ ሲኦልን የበረበረ ባዶ ያደረገ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በተዘጋው መቃብር ላይ ሕይወትን ትንሣኤን ያወጀ በኩር ነው። ሊቁ አባ ጊዮርጊስ ዘጋስጫ ስለዚህ ድንቅ ሥራው ሲናገር የክርስቶስን ነገር በተናገረበት ድርሳኑ ላይ እንዲህ ይላል። እርሱ በተዘጋ ቤት ተገኝቶ ለሐዋርያት ሰላም ለእናንተ ይሁን አላቸው። የተቸነከሩ እጆቹን የተወጋ ጎኑን አሳይቶ ሰላምን ሰጣቸው። አይሁድን ፈርተው በተዘጋ ቤት ተሰብስበው ነበርና ሰላማቸው ጠፍቶ ነበርና ሰላማቸውን መለሰላቸው። ዛሬም
የተዘጋ ልባችንን ከፍቶ ሰላሙን እንዲሰጠን፣ የተዘጋ የሕይወት እንጀራችንን ዘርግቶ ሰላሙን እንዲያውጅልን፣ የተዘጋው የፍቅር በራችንን ከፍቶ ሰላሙን እንዲሰጠን ማን ይፍቀድልን? እግዚአብሔር ይፍቀድልን። በተዘጋው ቤት ተገልጦ ሰላም ለእናንተ ይሁን አላቸው። ኢየሱስ ክርስቶስ በተዘጋው ቤት ተገልጦ ሰላም ለእናንተ ይሁን ሲል ይሄ አያስደንቅም ማለት? አዎ የእግዚአብሔር ልጆች አስቀድሞ የሰውን ልጅ ለማዳን ከሰማያ ሰማያት የወረደው በአጭር ቁመት በጠባብ ደረት በዚህ ምድር የተገለጠው የኔና የናንተ አምላክ መድኃኒታችን ኢየሱስ ክርስቶስ በተዘጋው ማኅፀን ገብቶ ሳይከፈት ወጥቷል። አዎ ይህንን ነገር እያደነቀ ምን አለ ሊቁ ቅዱስ ዮሐንስ አባ ጊዮርጊስ የሚገርመኝ የሚደንቀኝ በሕቱም ድንግልና ተጸነሰ፣ በሕቱም ድንግልና ተወለደ፣ በድንግልና ጡቷን አጠባችው፣ ጌታዋን አቀፈችው፣ የፈጠራትን እናት ያላት፣ እርሷም የፈጠራትን ጌታዋን ልጅ አለችው። የሚያስደንቀው በማኅፀነ ማርያም በድንግልና ተጸንሶ በድንግልና መወለዱ ነው እንጂ በተዘጋ ቤት መገለጡ መቃብሩን ክፈቱልኝ መግነዝ ፍቱልኝ ሳይል በመቃብሩ አፋፍ ላይ ቆሞ ለሰው ልጆች ትንሣኤ ማወጁ እጅግ ቢደንቅም የሚያስገርመኝ ግን በእመቤታችን ላይ የገለጠው ክብሩ ነው አለ። ክብርና ምስጋና ለስሙ ይሁን። የእግዚአብሔር ልጆች ከዚህ የተነሳ መድኃኒታችን ኢየሱስ ክርስቶስ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ የሞትን ማሰሪያ አጥፍቶ ሞትን በሞቱ ሽሮ ሞታችንን በትንሣኤው አረጋግጦ በክብር ሆኖ ተነስቷል። ለዚህ ነው ቅዱስ ጳውሎስ ላንቀላፉት ክርስቶስ በኩራት ሆኖ ከሙታን መካከል ተነሳ አለ። አይሁድ ያቆሟቸው ወታደሮች በብዙ ረብጣ ብር ተቀብለው ክርስቶስን ሊጠብቁ በመቃብሩ አፋፍ ላይ የቆሙ ወታደሮች ኢየሱስ ክርስቶስን መያዝ አልቻሉም። የሞትን ማሰሪያ አጥፍቷል። ሞትን በሞቱ ድል ነስቷል። ከዚህ የተነሳ በኩር ተብሏል። ምን ተብሏል አልኳችሁ? በኩር። ይሄ ነው አራተኛው በኩር ያሰኘው ዕርገቱ። በዕርገቱ በኩራችን ነው። ቅዱሳን አረጉ መባሉ እርሱን በኩር አድርገው ነው። እነ ኤልያስ ቢያርጉ ማንን በኩር አድርገው ነው? እሱን መነሻ አድርገው ነው። በእርሱ ፍቃድ ነው። በእርሱ ቸርነት ነው። ቅዱሳን አረጉ ቢባል የእግዚአብሔር ልጆች ዛሬ ያየናቸው ነገ ቢሰወሩ በማን ቸርነት ነው? እርሱ ነው የዕርገታችንን በኩር። በዕርገቱ በኩር ተብሏል። አምስተኛው ነፍሳትን ከሲኦል አውጥቶ ምርኮን ማርኮ መንግሥተ ሰማያትን በማስገባት ኢየሱስ ክርስቶስ በኩራችን ነው። ነፍሳትን ከሲኦል አውጥቶ ወደ ርስታችን ወደ ዘላለማዊው መንግሥት ያጣነውን ክብር በመስጠት የልጅነታችንን ጸጋ በማልበስ አባ አባ ብለን የምንጠራበትን ልጅነት በመስጠት ኢየሱስ ክርስቶስ በኩራችን ነው። ነፍሳትን ከሲኦል በማውጣት በኩራችን ነው። ወደ መንግሥቱ ወደ ዘላለማዊው ርስቱ በማስገባት ኢየሱስ ክርስቶስ ምናችን ነው? በኩራችን ነው። ከዚህ የተነሳ ቅዱስ ጳውሎስ ክርስቶስ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነሳ አለ። በትንሣኤው ትንሣያችን ተረጋገጠ። በትንሣኤው ትንሣያችን ታወጀ። እርሱ በመነሳቱ እኛ ተነሳ። የእግዚአብሔር ልጆች ከዚህ የተነሳ ነው አሁንም ቤተ ክርስቲያናችን ይህንን የትንሣኤ በዓል ስታከብር
ትንሣኤ ማለት ሕይወት ማለት ነው። ምን ማለት ነው? ሕይወት ማለት ነው። ሕይወትን ያገኘንበት ነው። ይኸውላችሁ የመወለዱ በዚህ ምድር የመገለጡ በአጭር ቁመት በጠባብ ደረት የመታየቱ የመገለጡ በኪደተ እግሩ የመመላለሱ ስለ ሰው ልጆች መከራ መቀበሉ መሰቀሉ መሞቱ ወደ መቃብር መግባቱ ይህ ሁሉ ትርጉም ኖሮት የክርስቶስን ልደት ለማክበር ትንሣኤውን ማወቅ ያስፈልጋል። ትንሣኤው ከሌለ ትንሣኤውን ማክበር ካልቻልን ትንሣኤውን በሕይወታችን ማረጋገጥ ካልቻልን እስካሁን የመጣንባቸው መንገዶች ሁሉ ከንቱ ነው የሚሆኑት። በቤተ ክርስቲያናችን ትንሣኤ ተብለው የሚጠሩ 5 አይነት የትንሣኤ መንገዶች አሉ። ስንት አልኳችሁ? 5 አይነት ትንሣኤያት አሉ። አዎ እንደ ቤተ ክርስቲያናችን አስተምህሮ የመጀመሪያው ትንሣኤ የክርስቶስ ትንሣኤ ነው። ቅድም እንዳለው የክርስቶስ ትንሣኤ የአምስቱ ትንሣኤያት በኩር ነው። የመጀመሪያ ነው፣ ቀዳሚ ነው። ምክንያቱም የተነሳው በራሱ ስልጣን ነው፣ በራሱ ኃይል ነው። ወተንሳ እግዚአብሔር ከመዘንቃ አምኗ እግዚአብሔር ከእንቅልፍ እንደሚነቃ እንደ ኃያል ሰው ምን አለ ነው የሚለው? ተነሳ። ሞትን ድል አድርጎ ተነሳ። የሞትን ማሰሪያ አጥፍቶ ተነሳ። የነዚህ 5ቱ ትንሣኤያት በኩር የሆነው የክርስቶስ ትንሣኤ ነው። የተነሳው በስልጣኑ ስለሆነ ነው፣ በኃይሉ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምራችሁ እናንተ ገብታችሁ አንብቡት። እግዚአብሔር ይነሳለሁ እንዳለ ሞትን ድል አድርጎ ተነስቷል። የሞትን ማሰሪያ ሊያጠፋ አዳምን ወደ ቀደመ ክብሩ ወደ ልጅነቱ ክብር ሊመልሰው ከሰማያት እንደወረደ ይህን ሁሉ አረጋግጧል። በዚህ በኦሪት ዘኍልቍ ምዕራፍ 23 ተጽፎ እንደምናገኘው እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለም። ሐሰትን ይናገር ዘንድ ጠዋት የተናገርነውን ከሰዓት አንደግምም። እግዚአብሔር የተናገረውን የማያስቀር የነገሩትን የማይረሳ የለመኑትን የማይነሳ አምላክ ነው። ስለዚህ የመጀመሪያው ትንሣኤ የክርስቶስ ትንሣኤ ነው። የ5ቱ ትንሣኤያት ሁሉ በኩር የእርሱ ትንሣኤ ስለሆነ እንዲህ ተብሎ ተጽፏል። ከሙታን ተለይቶ ተነስቶ ሲኦልን ረግጦ በሞቱ ሞትን አጠፋው። በሦስተኛውም ቀን ከሙታን ተነሳ። ከተነሳ በኋላ አባት ሆይ አመሰግንሃለሁ ብሎ ስግው ቃል ለባሕርይ አባቱ ለአብ ምስጋና አቀረበ ነው። አያችሁ፣ ከሙታን መካከል ተለይቶ ተነስቷል። ሲኦልን ረግጦ በሞቱ ሞትን አጥፍቶ በሦስተኛው ቀን ከሙታን መካከል ተነሳ። ከተነሳም በኋላ አባት ሆይ አመሰግንሃለሁ፣ የላከኝን የሰጠኸኝን ተልእኮዬን ሁሉ ፈጽሜአለሁ አለ። አዎ የክርስቶስ ትንሣኤ ትንሣኤያችን ነው። የእርሱ መነሳት መነሳታችን ነው። በመከራው እርሱን በሚመስል መከራ ከመሰልነው፣ ሞቱን በሚመስል መከራ ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር አብረን እንነሳለን ተብሎ ነው የተጻፈው ኦርቶዶክሳውያን። ስለዚህ የመጀመሪያው ትንሣኤ የክርስቶስ ትንሣኤ ነው። የማን ትንሣኤ ነው? የማን ትንሣኤ ነው? ሁለተኛው ትንሣኤ ጊዜያዊ ትንሣኤ ነው። ይሄ ጊዜያዊ ትንሣኤ በመጽሐፋችን የምናየው ነው። የዮሐንስ ወንጌል ምዕራፍ 11 የሉቃስ ወንጌል ምዕራፍ 7 ላይ የምናየው ጊዜያዊ ትንሣኤ አብነት አድርገን የምናነሳው አልዓዛርን ነው። አልዓዛር ጌታ የወደው የነበረው ወዳጁ ነው። የዮሐንስ ወንጌል ምዕራፍ 11 ላይ ተጽፎ እንደምናገኘው የማርታና የማርያም ወንድም ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ቀን በሕዝቡ መካከል እያስተማረ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እየፈወሰ ገብቶ አረፍ ይል የነበረው በነ ማርታና በነ ማርያም ወይንም በነ አልዓዛር በቢታንያ ነው። ታስታውሳላችሁ። ስለሱ ብዙ አልላችሁም። ሰሞነ ሕማማት ላይ በሦስተኛው ቀን በደንብ ተደርጎ ስለሚተረጎም አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ካስነሳው በኋላ አልዓዛር ወዳጄ ተነስ ካለው በኋላ ትንሣኤና ሕይወት እኔ ነኝ። ትንሣኤና ሕይወት ማነኝ አለ? እኔ ነኝ። የሚገድልም የማድንም የምኮንንም የማጸድቅም የምፈርድም የማድንም እኔ ነኝ። ትንሣኤና ሕይወት እኔ ነኝ አለ። አልዓዛር ከሞት ከተነሳ በኋላ ለ40 ዘመን አገልግሎ ነው ያረፈው። የአልዓዛር ትንሣኤ ጊዜያዊ ትንሣኤ ነው። በተአምራት የተደረገ ትንሣኤ ነው። እንዲሁ የሉቃስ ወንጌል ምዕራፍ 17 ምዕራፍ 7 ከቁጥር 21 ጀምረን የዮናስን ታሪክ እናገኛለን። ያቺ መበለት ልጇን በቃሬዛ ላይ አድርጋ የሞተ ልጇን ይዛ ወደ መቃብር ተከታዮቿን አስከትላ እያስተዛዘኗት ልጇን ልትቀብር ስትሄድ በመንገድ ላይ መድኃኒታችን ኢየሱስ ክርስቶስን አገኘችው። ምን ሆነሻል? አታልቅሺ አላት። እንባዋም ደረቀ። ያን ጊዜ በቃሬዛ ተሸክመው ከነበሩት ሰዎች ያንን አስክሬን ከትከሻቸው ላይ እንዲያወርዱት አዘዛቸው ይላል። እግዚአብሔር በሰው ትከሻ ላይ ተንተርሶ የሚሰራው አንዳች ነገር የለም። ሁሉ የሚቻለው ምንም የሚሳነው ነገር የሌለ አምላክ ነው። ያኔ ከትከሻቸው ላይ እንዲያወርዱት አደረጋቸው። የተሸከሙትንም አስክሬን ቃሬዛውን ከትከሻቸው ላይ አወረዱት። ያኔ ምን አለ? አንተ ጎበዝ ተነስ አለ። አንተ ጎበዝ ምን በላ ነው? ተነስ አለ። አያችሁ፣ ያለቀና የተቆረጠ ነገርን መቀጠል የሚችል የኔና የናንተ አምላክ መድኃኒታችን ኢየሱስ ክርስቶስ አንተ ጎበዝ አለው። አስክሬኑን በድኑን ነው። አሁን የትኛውም ሰው በየትኛውም የጀግንነት ማማ ላይ ይቀመጥ፣ በየትኛውም የባለጸግነት ወንበር ላይ ይቀመጥ፣ ነፍሱ ከሥጋው ከተለየች በኋላ ግን ያ ሰው በስሙ ነው የሚጠራው ወይስ ሌላ ስም ነው የሚሰጠው? ሌላ ስም ነው የሚሰጠው። የፈለገ ዕውቀት ይኑረው፣ ምሁር ይሁን፣ ባለጠጋ ይሁን፣ የተዋጣለት ነጋዴ ይሁን፣ ሊቅ ይሁን፣ የእግዚአብሔር ልጆች ነፍሱ ከሥጋው ከተለየች በኋላ ግን ያ ሰው አስክሬን ተብሎ ነው የሚጠራው። እውነት አሰት በቃ በድን ነው። ያንን በድን ግን ምን አለው? አስክሬኑ አንተ ጎበዝ አለው ኢየሱስ ክርስቶስ። ተነስ አለው። ያን ጊዜ እንደ አይን ጥቅሻ አፈፍ ብሎ ተነሳ ነው የሚለው። ክብርና ምስጋና ለስሙ ይሁን። እግዚአብሔር የሚሳነው ነገር የለም። ይሄ ጊዜያዊ ትንሣኤ ነው። ይህ ሰው ከዘመናት በኋላ ግን አርፏል። ሁለተኛው ትንሣኤ ጊዜያዊ ትንሣኤ ነው። ሦስተኛው ትንሣኤ ትንሣኤ ዘጉባኤ ይባላል። ምን ይባላል አልኳችሁ? ትንሣኤ ዘጉባኤ። ጉባኤ ማለት አንድነት፣ ስብስብ፣ ይሄ ክምችት ጉባኤ ይባላል። ይሄ ሦስተኛው ትንሣኤ ላይ የምናገኘው ትንሣኤ ትንሣኤ ዘጉባኤ ተብሎ ይጠራል። አዎ ትንሣኤ ዘጉባኤ በመባል ይጠራል። ምክንያቱም ሙታን እንደ አይነ ጥቅሻ የሚነሱበት፣ በጉባኤ የሚነሱበት፣ እያንዳንዳቸው እንደ ሥራቸው እንደ ዋጋቸው መጠን ሊቀበሉ ሊከፈላቸው ሙታን እንደ አይነ ጥቅሻ የሚነሱበት ዕለት አለ። የሰው ልጅ
እልፍ አእላፍ መላእክትን አስከትሎ አስቀድሞ በትሕትና ወደዚህ ምድር የመጣው ጌታ ዳግም በልዕልናው ሲገለጥ እልፍ አእላፍ መላእክትን አስከትሎ በግርማ መለኮቱ ይገለጣል። ያን ጊዜ ሙታን እንደ አይነ ጥቅሻ ምን ይላሉ? ይነሳሉ። እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን ከኃጥአን እንዲሁ ይለያቸዋል ተብሎ ነው የተጻፈው። የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ጀምራችሁ